ሰላም ጤና ይስጥልኝ ውድ የአቢጌል ቲዩብ ቤተሰቦች እንኳን በደህና መጣችሁ። ሰላም ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እኔ አቢጌል ነኝ። ዛሬ የምንመለከተው ስለ አንዲት ብርቱ ሴት ነው። ስሟ ሲነሳ ጠላት የሚንቀጠቀጥለትና ጥበቧና ቁርጠኝነቷ የአፍሪካን ታሪክ የቀየረ የኢትዮጵያ ቁርጥ ልጅን እናያለን። ቤቱን ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉ። ዛሬ ስለምናነሳት ሴት ብዙዎች የአድዋን ድል ሲያስቡ የጀግኖች የወንዶችን ስም ብቻ ይጠራሉ። ነገር ግን ከዚህ ጀግኖች በስተጀርባ ቋሚ በስትራቴጂ እየነደፈች ሰራዊቱን እያበረታታች ለነጻነታችን ዋጋ የከፈለች አንዲት ፀሐይ ነበረች። እሷም እቴጌ ጣይቱ ብርሃን ናት። ዛሬ ስለ እሷ የምናውቃቸውን ገጽታዎች እንቃኛለን። ስለመጣችሁ እጅግ ደስ ብሎኛል። ታሪኩን በጥሞና ተከታተሉ። የጣይቱን ማንነት ወደ ስልጣን መምጣት። ጣይቱ ብርሃን በ18ኛው ሰላሳዎቹ አጋማሽ አካባቢ በሰሜን ኢትዮጵያ ተወለደች። ስሟ ጣይቱ ማለት ፀሐይ ማለት ሲሆን በእውነትም ለኢትዮጵያ ብርሃን ሆናለች። ጣይቱ ገና ከልጅነቱ ጀምሮ ትምህርት የቀመሰች፣ ግጥም የምትቃኝ፣ በሙዚቃ በፈረስ ግልቢያም የተካነች ነበረች። ከዳግማዊ አጼ ምኒልክ ጋር ትዳር ከመመስረታቸው በኋላ በቤተ መንግስት ውስጥ እንደ ተራ ንግስት ዝም ብላ አልተቀመጠችም። ይልቁንም በፖለቲካውና በሀገር መከላከያው ላይ ንቁ ተሳትፎ ታደርግ ነበረ። የአድዋ ጦርነትና የጣይቱ ሚና። ጣይቱ ብርሃን ለሀገሯ ሉዓላዊነት ያላትን ፍቅር ወደር የለውም። በተለይም የውጫሌ ውል አንቀጽ 17 ላይ ጣሊያኖች ሊያታልሉ ሲሞክሩ ንግስቲቱ በቁጣ ተነስታ ውሉን የቀደደችው እሷ ነበረች። እኔ ሴት ነኝ፣ ጦርነትን አልወድም፣ ነገር ግን ሀገሬን ለባርነት አሳልፌ ከምሰጣት ሞቴን እመርጣለሁ የሚል ንግግር ዛሬም ድረስ በታሪክ መዝገብ ጎልቶ ይገኛል። በጦርነት ወቅት ደግሞ የሰለለ ስራ፣ የጠላትን እንቅስቃሴ በቅርብ ትከታተል ነበረ። የመጠጥ ውሃ ማቋረጥ፣ የመቀሌን ምሽግ የያዙትን ጣሊያኖች ውሃ እንዳያገኙ በማድረግ እጅ እንዲሰጡ ያደረገችው የእሷ ብልሃት ነበረ። ሰራዊቱን ማበረታታት፣ በመቶዎች የሚቆጠሩ ሴቶችን እየመራች ለወታደሩ ስንቅ በማዘጋጀት እና ቁስለኛውን በማከም ግንባር ድረስ ዘምታለች። ከጦርነት በኋላ ዋርሽዋ። ከአድዋ ድል በኋላ ጣይቱ ለኢትዮጵያ ዘመናዊነት ትልቅ አስተዋጽኦ አበርክታለች። ዛሬ የምናውቃትን አዲስ አበባ ከተማ የመሰረተቻት ስሟንም ያወጣችው እሷ ናት። ሆቴሎች እና ትምህርት ቤቶች በማስገንባትም ቀዳሚ ነበረች። እቴጌ ጣይቱ በ1910 ዓመተ ምህረት ከዚህ ዓለም በሞት ብትለይም ለጥቁር ሕዝቦች የነጻነት ተምሳሌት ሆና ትኖራለች። ውድ የአቢጌል ቲዩብ ተመልካቾች የእቴጌ ጣይቱን ታሪክ ምን ያስተምረናል? እኔ እንደምረዳው እቴጌ ጣይቱ ሴት በቁርጠኝነት ከተነሳች ሀገርን ማዳን እንደምትችል ነው። ማንኛውም ጉዳይ ላይ በትኩረትና ከተነሳንበት እኛ ሴቶች
በቁርጠኝነት ያሰብነውን ዓላማ ማሳካት እንደምንችል ተረድቻለሁ። ይሄን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ስለ እቴጌ ጣይቱ እናንተ የምታውቁትን ተጨማሪ ታሪክ ካለ ኮሜንት ላይ ጻፉልኝ። በሚቀጥለው ደግሞ ስለ እቴጌ መነን ወይም ስለ ሌላ ታሪክ እንድሰራ ትፈልጋላችሁ? ምርጫችሁን አሳውቁኝ። እስከሚቀጥለው ቪዲዮ ደህና ሁኑ። እኔ አቢጌል ነበርኩኝ። ቻው። ቤቱን ሰብስክራይብ በማድረግ ማበረታታችሁን እንዳትረሱ። አመሰግናለሁ ስለነበረን ቆይታ ሁሉ። እግዚአብሔር ያክብርልኝ። ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ እኔን እህታችሁን ትልቅ ደረጃ ቦታ እንድታደርሱኝ እመኛለሁ። አመሰግናችኋለሁ። መልካም ቆይታ። በሌላ ታሪክ እስክንመለስ ድረስ ሰላም ሁኑ።